ትላንትና አንዱ ጀማሪ ሌቭል ላይ ለተማሪ ምን አለኝ መሰላችሁ አሁን ማይም የኔ ማለት ነው ማይንም የኔ ማለት ነው እንዴ ብዬ ነው የምለያቸውና በጣም ግራ ገባኝ እኮ ትሻል ይያለኝና እኔም እንዳልኩትኝ አይቃችሁ ችግር የለውም እኔ በደንብ አስረዳሃለሁ አልኩት ያስረዳበት ነው ይላሳያችሁ ላይ ነው አሁን ማይ ስትሉ ካጠገቡ ግዴታ ስም መኖር አለበት ለምሳሌ የኔ ትምህርት ቤት ትልቅ ነው ማለት ፈለኩኝ የኔ ትምህርት ቤት ካጠገቡ ምን አለ ስም አለ አይደለ ሶ እዚህ ጋር መጠቀም ያለብኝ ማይ የምትለዋን ነው ሶ ማይ ስኩል ኢዝ ቢግ እላለሁ ማይ ስኩል ኢዝ ቢግ ግን ይሄ ትምህርት ቤት የኔ ነው ካልኩኝ ግን የኔ ነው ብዬ እንጨረቱ አይደለ ምንም አልጨመርኩም ከኔ ቀጥሎ ምንም ስም የለም አይደለ ሶ እዚህ ጋር ምን አደርጋለሁ this school is mine ነው የምለው ሶ ማይ ካጠገቡ ግዴታ ስም ያስፈልገዋል ከማይን አጠገብ ግን ስም ያስፈልገውም ሶ ማይና ማይን ብቻ ደግሞ አይደለም her እና hers አሉ their እና theirs አሉ our ours your yours his ይሆናል ለምሳሌ አሁን በሷ አላስረዳችሁም የሷ ጸጉር ረጅም ነው ማለት ፈለጋችሁ የሷ ጸጉር ካጠገቡ ስም ካለ ምን ብያቸዋለሁ የፖሲቲቭ አድጀክቲቮች ወይም ደግሞ her ያልኳችሁ ነው የምትሆነው ስለዚህ ምን ይሆናል her hair is long ነው የምትሉት ነገር ግን ይሄ እስክሪብቶ የሷ ነው ማለት ከፈለኩኝ this pen is hers ነው የምለው ሶ በዚህ ጋር ማስቀምጥላችሁ ካጠገባችሁ ስም መኖር አለበት my ብላችሁ ስም her ብላችሁ ስም his ከዛ በኋላ ስም their our your ካጠገባችሁ ስም ያስፈልጋል በዚህ ጋር ያሉት ግን ካጠገባችሁ ስም የለም ኢንዲፔንደንት ነው የሚቆሙት ማለት ነው mine hers his theirs ours yours የሚባሉት ማለት ናቸው እሺ ይሄ በደንብ ከገባችሁ ይሄ ውሻ የኛ ነው ማለት ከፈለጋችሁ በየትኛው ነው የምትሉት በአወር ነው እዚህ ጋር ባለው ወይስ hours በሚለው ነው የምትሉት ኮሜንት ላይ አስቀምጡልኝ ባይ